የዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እኔ ጋር ሁሉ ሰላም፣ ሁሉ አማን። እናንተ ጋርም ሰላም እንደሆነ ተስፋ አደርጋለሁ። ይህን ቤት ጀምሩ፣ ሰብስክራይብ፣ ላይክ፣ ኮመንት በማድረግ ሼር በማድረግ ጀምሩ። ቤተሰብ ሁኑ። አብረን ብዙ እንሰራለን ብዬ ተስፋ አደርጋለሁ። አዲስ ጀማሪ ነኝ፣ አበረታቱኝ እላችኋለሁ። እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ በዚች ቆንጆ የልጅ ውበት ተመልሼላችኋለሁ። እንደምታዩት ይታይ ውበቷ ሆና መታለች። ሀይሚ የኛ ጠንበለል የብሩኬ ቅመም መታለች። ያው ሁላችንም እንደምናውቀው ሀይሚ ቆንጆዬ ነች፣ ደስ የምትል ልጅ ነችና በጣም ቆንጆ ነች፣ አስተዋይ ነች። ብዙ ነገሮችን መቃል አይደለ። በተለይ ብዙ ሴቶች ከሷ መማር ይችላሉ። ሴት ልጅ ምን እንደሆነ ክብሯን፣ ብዙ ነገሯን ጎበዝ ነች። ብቻ አድናቂዋ ነኝ እኔ እና ሀይሚዬ የኛ ጠንበለል በዚሁ ቀጥይ፣ በዚሁ ለኛ ብዙ ትምህርት እንደምትሰጪ የኛ ትንሽዬ በዚሁ ቀጥይ ልሻለሁ። በጣም ነው የምወድሽ። ዛሬ ደግሞ ፎቶችሽ ይለያሉ ላለው ዛሬ ደግሞ በጣም አምሮብሻል። በጣም አምሮባት ቆንጆ ሆና ነው የመጣችልን ዛሬ። ደስ ይላል። እንደዚህ አንዳንዴ ከዛ ጭቅጭቅ ከዛ ያው ታውቃላችሁ አይደል የተፈጠረውን ነገር እንደዛ ሁሉ ነገር ወጥተው ደግሞ ዛሬ ፍቅር በፍቅር ሆነው ስናያቸው በጣም ደስ ሊለን የሚገባው ያው የነሱ ፋሚሊዎች እነሱ በጣም የሚወዷቸው ሰዎችም በዚህ ፍቅራቸው እንደተደሰቱ ተስፋ አደርጋለሁ። ትላንትና ደስ በሚል ሰርፕራይዝ ሸበሸብረቅ ብለው ካባ ጣሉባት ብለው ነው የመጡት። ካባቸውን ገጭ አድርገው በቃ ደስ ይላል። ትናንትና የነበረው ቫይብ እነሱ ጋር በጣም ደስ ይላል እላችኋለሁ። እና ያው በጣም ደስ ይላል። እንዳያችሁት ነው ቪዲዮውን። መቼም በሰው ልጅ ፍቅር ሰይጣን ካልሆነ በስተቀር ማንም የሚደብረው ሰው የለም ብዬ አስባለሁ። እኛ የምንፈልገው ፍቅር ነው። እንደዚህ ሁሌ ሰላሙ ነው። ያው ሀሰንና ብሩኬም ታርቀዋል። ደስ ይላል። ጓደኝነት ደግሞ እንዲህ በቀላል የሚሻር ነገር አይደለም። ብቻ አብረው አምሮባቸው ሸብረቅ ብለው ትናንትና ባየናቸው ቪዲዮ በጣም ተደስተናል እላችኋለሁ ቤተሰቦቼ። እና ሀይሚዬ ደግሞ የተነሳሻቸው ፎቶዎች አንደኛ ናቸው። ቆንጆ ፎቶ ለቀሻል። ኢንስታሽ ላይም አይቻለውና ጥሩ ፎቶ ለቀሻል። ስቶሪሽም ጥሩ ነው። ልክ ነሽ። እኛ ሰዎች ብዙ ጊዜ አመስጋኝ አይደለንም ላለን ነገር። ዛሬ የሆነ ነገር ብናገኝ ነገ ደግሞ ሌላ ፍለጋ እንጣጣራለን። አልፈን ብዙ ነገር እናደርጋለን። ግን አመስጋኝ ብንሆን ጤናችን ራሱ ስንት ነገር ባረገና ባስመሰገንን። ያው አመስጋኝ እንድንሆን ፈጣሪ ይርዳን። እኛንም እናንተንም አመስጋኝ እንድንሆን በበረከቱ እንድንኖር እሱ ይርዳን። እና መልክትሽም ጥሩ ነው ላለሁ እንግዲህ ፍቅራችሁ አይቀዝቅዝ፣ እንዲሁ ሞቅ ደመቅ እንዳላችሁ ኑሩ። እና ጥሩ ነው ብቻ ደስ ይላል። ያላችሁበት ብድ ያለ ፍቅር ውስጥ ሆናችሁ በጣም ደስ ይላል። በጣም እኛም ፋሚሊዎቻችሁ ደስ ብሎናል በጣም። እና ደግሞ ይሄንን ጥበብሽንና ችሎታሽን ለዛ ለወንድምሽ ትንሽ ብታካፍዩ ጥሩ ነው። ፍቅርና አብርሃም ሰሞኑን ደግሞ ምን እያሳዩን እንደሆነ ምን እያረጉ እንደሆነ አልገባንም። ያው ግራ ተጋብተናል። ወገን ይፋ ይሁንልን ነገሩ ምንድነው? ወዴት ነው ውስብስብ ውስጥ የምትገቡት? ፍቅርዬ ፍቅሩ ሀገር ሽቶባታል። አይዞሽ ፍቅርዬ፣ ያንቺ ፍቅር ያው እንደ ስምሽ ነው። ለስምሽ ፍቅርሽ ቶሎ ነው የሚያገረሸው። እና ያው ሩታ በከፈተችላት ቦታ ፍቅር ደግሞ መታለች። ሩታ ደግሞ ያው እጄ የለም እያለች ነው። ግን ሆኖም ቀረም እነ ፍቅርም ሆነና አብርሃም እያደረገው ያለው ነገር ልክ አይደለም። እና በቃ ከዚህ ትንሽዬ እህትክ ብትማር ብዙ ነገሮችን ብታረግ ጥሩ ነው። እና እንደዛ በቃ ብትማር ጥሩ ነው ብዬ አስባለሁ። አብርሃም ደግሞ እስከመቼ ነው እንደ ይሄ ሰው ስንት አመት ሙሉ ተጃጃል። እዛ ጋር ትዳር አለ። በቃ የእሱ ነገር አሁን ብዙ ሰው ትምህርት ሊወስድበት ይገባል ብዬ ነው የማስበው። ህይወት እንደዚህ ነው እንዴ? እውነት ድራማ ነው? እውነት ህይወት ነው? ድራማ ራሱ ቢሆን ፌር አይደለም። እንደ ድራማ የምናስበው
ድራማ ቢሆን ራሱ ፌር አይደለም፣ አያስኬድም። ለምን እነሱ መሀል ልጅ አለ። ነገ ልጃቸው ይሄን ቪዲዮ ያያል። ልጃችን ምን አይነት ሰው መሆኑን ያለበት፣ ልጃችን በምን አይነት እንትን ነው ማደግ ያለበት አለ አይደል? በምን አይነት ነገር ነው ብሎ ማሰብ አለበት። እዛ ጋር ሆነ ይሄ ልጅ ተወልዶ እዚህ እስከሚደርስ ሲያወላባት ፍቅር አያውቅም። ያው ሩታም እርጉዝ ሆና እያለቀሰች ነው ማለት ይቻላል። 9 ወሩን የሚያሳለፈችው ቪዲዮቻቸውን እንዳየኑ። ያው ደግሞ አሁን ከተወለደ በኋላም ሌላ ታሪክ ነው። አሁን ደግሞ ስንተኛ ሰው ፍቅር መታለች። ፍቅር መታ ደግሞ ሄርሜላ አለች። የሄርሜላ ነገር ነው የሚያስገርመኝ። ሄርሜላ በጣም ታዛዝኛለች በበኩሌ። ለምን ብዙ ነገር ነው የሚያዛዝነው። ሄርሜላ ወዳ ነው ወይስ ተገዳ ነው ወይስ ምን አታ ነው? ምን አታ ይመስላችኋል ጋይስ? እንደው በቃ ስለ ሄርሜላ ምን ማጣት የሚያቅሰው ኮመንት ላይ ያስቀምጥልኝ። ሁሌ የሚያስገርመኝ የሄርሜላ ነገር ነው። እና እነሱ መሀል ሄርሜላ ምንድነው ያጣሽው? እና ሄርሜላ ምንድነው ያጣሽው? ለምንድን አይኖ አላቅም። ከ10 ጊዜ በላይ ይሆናል ይቅርታ ይጠይቃታል። እሷም ትመለሳለች። ነገሮች ልክ አይደሉም። በዚህ ጋር ደግሞ ፍቅር እያረግሽ ያለሽው ነገርም ልክ አይደለም። ፍቅርም ቢሆን እኮ ልጅ አለሽ፣ እንደ ሰው ትዳር ነበረሽ፣ ሴት ልጅ ነሽ። ብዙ የምታስተላልፊያቸው ነገሮች ደስ አይሉም። በቃ አብርሃም ያንቺ ሰው ቢሆን በላንቺ ተፈቅዶልሽ የሆነ በቃ ለሷ የተፈቀደላት ሰው አይነት ቢሆን ጥሩ ነበረ። ለሷ የተፈቀደላት ሰው አይነት ቢሆን ያው እነሱ ከልጅነታቸው ጀምሮ እዛ አንድ ላይ አብሮ አደግ ናቸው፣ አብሮ ጓደኛ ናቸው፣ አብሮ ይሆኑ ነበረ። ይሄ ያልተፈቀደለትን ነገር የሚጋፋ ሰው የለም። እየተጋፋ በግዴን ይሁን የሚል ነገር እንደዚህ አይነት ነገር ነው የሚታየው ፍቅር ላይ። ፍቅርም ከዚህ ብትወጣ ጥሩ ነው። ራሷ በጣም የሚወዷት ኦዲየንሶች አሏት። እኔም በጣም ወዳታለሁ። ስራዋ የሚወዷት ኦዲየንሶች አሉ። ዝም ብላ ከእነሱ መሀል ወጥታ እንደ ድሮ በቃ ያኛው ልጅ አለ አይደል? ከሱ ጋር እየሰራች ብትኖር ነው የሚሻላት። እነሱ መሀል መታ አሁን ነገሮችን እና ደግሞ ይሄ የራቁት ቪዲዮ ምናምን የሚሉት ነገር በቃ አሁን ኢትዮጵያ ላይ በተለምዶ ፋሽን ሆኗል መሰለኝ። የሆነ ፋሽን ያደረጉት ነገር አለ። እንደዛ ሴቶቹ እንደዛ ይላሉ፣ ወንዶቹ እንደዛ ይላሉ። አይኑ ምን እንደሆነ አላውቅም። ጥቅሙ ራሱ ምን እንደሆነ አላውቅም። ራቁት ቪዲዮ ይዣለሁ፣ እንደዚህ ሆኛለሁ። በቃ የሆነ በተለይ እነሱ ጀማ በስማ ኧረ በስማ ምንድነው ነው ያስብሉት። ምንድነው ወዴት ነው? እና በቃ የሆነ የነሱ ራቁት ቪዲዮ የሆነ እንደ እንትን ነገር ነው። በቃ እንደ ዝና ነገር ነው የቆጠሩት። እና ያው እንደምናውቀው አብርሃም ከዚህ በፊት ሩታ ራቁት ቪዲዮ ይዤብሃለሁ ብላ ዕቃ እስከማሳጥ ብዙ ነገር እስከማድረግ ደርሳለች። አሁን ደግሞ ፍቅር እንደዚህ እያደረገች ነው። የእሱ ራቁት ቪዲዮ ደግሞ በቃ ግራ እያጋባን ነው። እና ፍቅር እንደዚህ ባታረግ ጥሩ ነው ብዬ የማስበው እኔ። ከመሀላቸው ብትወጣ ፍቅር ያው ሄርሜላን ፍቅርም ከመሀላቸው ቢወጡ ነው የሚሻለው። የሄርሜላ ነገር ደግሞ ያው በቃ ግራ ነው የሚያጋባው። እውነት ፍቅር ነው? አረ ፍቅር ይለቃል ውዴ። ምን ሆነሽ ነው? ፍቅር ይለቃል ብዬ ነው የማስበው። እስኪ እናንተ እውነት የሄርሜላ ፍቅር ነው ምንድነው? አይለቅም ብላችሁ ታስባላችሁ? ፍቅር እኮ ይተዋል። በቃ አንድን የእናንተ የሆነ ለእናንተ ያልተፈጠረን ሰው በግድ ለእናንተ ለማድረግ መጣጣር በራሱ ድክመት ነው እና መድከም ነው። እሷ ከሱ ጋር መድከም ማልቀስ ይሰለቻል። እና ሊሰለችሽ ይገባል። እና ይሰለቻል። እንደዚህ አይነት ህይወት በጣም ከባድ ነው። እና እንደዚህ የሚሰለች ህይወት በጣም ከባድ ነው። እና የሆነ ሄርሜላ ሁሌ የሆነ ሰዓት በቃ ቆርጦልኛል ምናምን ብላ ትወስናለች ይመስለኛል። ቆርጦልኛል ብላ ትወስንና ምናምን ነገር ትንሽ ቆይታ 1-2 ቀን ደግሞ እሱ አልደወለላት ሲል ታለቅሳለች፣ ራሷን ትጎዳለች። ምናምን ለምን መጉዳትም ራሷንም መጉዳት የለባትም። ስለዚህ መተው ነው ያለባት ብዬ ነው የማስበው። እና እንደዛ ነው የማስበው። ያው ፍቅርም እንግዲህ እስኪ የፍቅርም መጨረሻ ምን ያለን ደግሞ ያው ብዙ የሚዘልቅ አይነት ነገር አይመስለኝም። ብዙ የሚዘልቅ ነገር አይመስለኝም። እና ብቻ ፍቅር ከእንደዚህ አይነት ነገር ውስጥ ብትወጪ ደስ ይለኛል።
ብቻ አብርሃም ደግሞ በቃ ወስን፣ በህይወትክ ወስን። ሲጀመር ወስን፣ መወሰን መቻል አለብክ። ይሁን እንደ ወንድ ልጅ አለ አይደለ? ወስነ ከአንዷ ጋር ነው መሆን ያለብክ። ህይወት እስከመቼ ይገፋል? ህይወት እኮ እንደዚህ በእንደዚህ በተልካሻ ነገር የሚገፋ ነገር አይደለም። አንዷ ስትገፋ ከአንዷ ጋር፣ አንዷ ስትል አንዷ። ሴቶቹ ምን አድርገው ይገፋዋል? ሲጀመር አንተ ነህ እንጂ ሲልክ አንዷ ጋር በቃ ወስነክ ልጅን እያሳደግ ከሩታ ጋር ነው መሆን ያለብክ። ሩታ ለአንተ ብዙ ዋጋ ከፍላለች። ብዙ እንደ ሴት ብዙ የማይታለፉ ነገሮችን አልፋለች እና ከሱ ዋጋ ነው እንደመሆን ያለበት። እኛ ራሱ በቃ ኦዲየንሶች ተመልካቾች የሆነ እንትን ማድረግ ነው ያለብን። ብዙ ነገር አድርጋበታለች። ያው የሆነ በልህ የተነሳሳ ነው እንጂ ሩታ ሞታ እንደምትወደው ማንም ያውቃል። ያው ሴቶቹን ሞቶ እንደሚወዱት ማንም ያውቃል። ሆኖም ሴቶቻችን ራሳችሁን ባትጎዱ፣ ራሳችሁን ብትጠብቁ መልካም ነው። ለትውልድ ብታስተላልፉት ነገርም ጥሩ አይደለም። ሲቀጥል ደግሞ ነገ እናንተ ሁላችሁም ልጅ ይኖራችኋል፣ ነገ ቤተሰብ ይኖራችኋል፣ ነገ ትልቅ ነገር ይኖራችኋል እና ሲያዩ ምን ይላሉ ብላችሁ ማሰብ አለባችሁ። በተለይ ደግሞ ልጆቻችሁ ለምን የእናንተን ቪዲዮ አይቶ ከእናንተ ቪዲዮ ምን ይማራሉ? እናት አባቴ እኮ እንደዚህ ነበሩ፣ በቃ እንደዚህ ነበሩ ብሎ ያ ልጅ የእናንተን ታሪክ ይዞ ህይወቱን ይበላሻል። በቃ የእናንተን ታሪክ በነገራችን ላይ አገራችን እንደዚህ ሰላሟን ያጣችሁ በታሪክ ምክንያት ነው። ትላንትና እኛ ሳንፈጠር የነበረውን ታሪክ እያነሱ ነው ዛሬ ላይ እርስ በራስ ይገዳደላሉ፣ እርስ በራስ ብዙ ነገር ይሆናሉ። ያው ሁላችንም በሚዲያ እንደምናየው ሀገራችን ላይ ምንም ደስ የሚል ጥሩ ተስፋ የሚሰጥ ነገር የለም እና ያ ነገር እንዳይሆን እንትን ማለት አለባቸው ሴቶቹ ራሱ ብዬ ነው የማስበው። ነገ እኔማ አንዳንዴ ይላሉ እነዚህ ሰዎች ቤተሰብ የላቸውም ብላለሁ። በተለይ ሄርሜላ ቤተሰብ የለሽም ብዬ አስባለሁ። በቃ ፍቅርም ቢሆን ቤተሰብ እኮ አንዴ መቼ ነው ቤተሰብ ማክበር የተውኑ ጋይስ? እንደ ቤተሰብ እኮ እኛ እናከብራለን። በቃ አለ አይደል ብዙ ነገር እኛ ኢትዮጵያኖች እንደውም ከዓለም ህዝቦች ለየት የሚያደርገን ክብር ነው። ክብር፣ እምነት አለ፣ ክብር አለ፣ ብዙ ነገሮች አሉ የኛ ባህሎች የሆኑ ነገሮች። እነሱ ደግሞ እዚህ ጋር እያሰራጩ ያሉት ነገር ብዙም ባህልን ቤተሰብን ምንም የማይወክል ሴት ልጅ ማስለቀስ፣ ሴት ልጅ በሴት ላይ መደረብ ምናምን በጣም አይሆን ነገር ነው እና ከዚህ ድርጊታቸው ቢቆጠቡ ጥሩ ነው ብዬ ነው የማስበው። እና እንደዛ ነው እላችኋለሁ። በቃ የእነሱ ቪዲዮ በጣም ያስገርመኛል። ደግሞ በጣም እንትና እና ብዙ ሰው ጋር ይደርሳልና ብዙ ሰው ከእነሱ መማር ያለበት ይሄንን አይደለም፣ ማስተካከል መቻል አለባቸው። ማስተካከል በእርግጥ እነሱ አመት ከምናምን ሆኗቸዋል ይሄ ነገር እየባሰበት እንጂ የተስተካከለ አይሄድም። ሆኖም ቀን በተስተካክሎ ልክ እንደዚህ ቆንጆ እህቱ እንደ ሀይሚ ጎበዝ ሆኖ ክብሩን ጠብቆ የቤተሰቡን ክብር አስጠብቆ የሚኖር ሰው እንዲሆን መልካም ምኞታችን ነው። ሁሉም እንደዛ እንዲሆኑ በፍቅር በምን ተከብረው ባህላቸውን አስከብረው እንዲኖሩ አሪፍ ነው። እንደዛ ቢያደርጉ ብዬ አስባለሁ። እና ደግሞ ጽጌሬዳ የኛ ቀበጥ ጽጌሬዳ ትላንት ላሽንዳ ላሊበላ ሄዳ ነበረ። ያው የተፈጠሩትን ነገሮች ታውቃላችሁ እናንተ። በዛ በቪዲዮዋ ምክንያት እዛ ጋር ሄዳ ያየችው ነገር እና እዚህ ጋር የተፈጠረው ነገር በቃ አንድ አይደለም። አንድ ስላልሆነ ይቅርታ ጠይቃለች። ይቅርታ መጠየቁ አሪፍ ነው። ባህሉን ግን ያው ከሷ ደግሞ የተማርኩት ነገር ቢኖር ጥሩ ነው። አንድ ሰው ቪዲዮ አሁን ፈጣሪ ረድቶን እኛም ነገሮች ተስተካክለው ምን ብለን ወደ ሀገር ገብተን እረፍት አድርገን ስንኖር ቪዲዮ ስንሰራ የአንድን ሰፈር ባህል ማወቅ አለብን። የአንድ ሀገር ባህል ያ ባህል ከየት መጣ፣ አመጣጡ እንዴት ነው፣ እንዴት ሆኖ ነው የመጣው እዚህ የደረሰው አለ አይደለ? ያው እኛ ኢትዮጵያኖች ብዙ ባህሎች ነው ያሉን። እንደዛውም ደግሞ ብዙ መስፈርቶች አሉት። ይሄ ነገር ከእምነት ጋር ይገናኛል አይገናኝም፣ ከዚህ ነገር ጋር ይገናኛል አይገናኝም ብለን ነው ማሰብ ያለብን። እሷ የሰራችው ቪዲዮ እና እዛ ቦታው ላይ ሄዳ የተፈጠረው ነገር ፍጹም አይገናኝም። ምክንያቱም እዛ ያው ቪዲዮ ላይ እንደሰማነው እዛ ቦታ ላይ ያለው ነገር በጣም የተለየ ነገር ነው። ከእምነት ጋር የተያያዘ ነገር ነው። እምነት ደግሞ በአንድ በትልቅ አባ እንትን ያሉ ነገር ነው እና እዛ ላሊበላ ላይ ያሉት ቪዲዮን እንዳየነው
ሆኖም ግን በቃ ማጣራት መቻል አለብን። አንድ ቪዲዮ ስንሰራ ማጣራት መቻል አለብን ሁላችንም ብንሆን። እዚህ ሰው ሀገር ደግሞ ያለን ልጆች ያው የተለያዩ ሀገሮች ህግ አውጥተዋል እንደሰማችሁት። ሁሉም ሀገር ሳውዲም ዱባይም የት የምትኖሩ ልጆች የራሳችሁን ጠብቁ። የእነሱን ፕራይቬት ነገር በቃ የእነሱ መኝታ ቤቶች የእነሱ ሳሎኖች አለ አይደለ? እነሱን ቦታዎችን እንዳትቀርጹ። ያው ሁላችሁም ሰምታችኋል ብዬ ነው ለማስታወስ ያህል ብዬ ነው እንጂ እንዳትቀርጹ መቅረጽ የለባችሁም። ህጎች እንደዚህ ላይ ወጥተዋል። አንዳንድ ልጆች ሳሎናቸው ይቀርጻሉ፣ መጅለሳቸው ይቀርጻሉ፣ በቃ የተለያየ ቦታ ይቀርጻሉ። እና ከዚህ ነገር መቆጠብ መቻል አለባችሁ። በቃ ራሳችሁን መጠበቅ መቻል አለባችሁ። ይህ መልእክት ሁላችንም ሰምተናል ብዬ አስባለሁ። ግን ያልሰማን ደግሞ ሰምተን እንትን ማለት አለብን። እንደዚህ አይነት ህጎች ስለወጡ ራሳችንን መጠበቅ መቻል አለብን። መጅሊሶች የእነሱ መጅሊሶች ስንሄድ እኛ ምኖች አንዳንድ ቦታዎች ላይ እኛ አሁን ድሮ ቀርጽ ነበረ ለቲክቶክ ምናምን መጅሊስ ምናምን ሲሄድ ቀርጽ ነበረ። እሱን ራሱ ፕራይቬት ነው ያደረኩት የቀረጽኩት ራሱ። እና እንደዚህ አይነት ነገሮች ስላሉ ጥሩ አይደለም። ስለዚህ የሀገሬ ሰው ምንድነው ይተርታል፣ ታሞ ተመማቀቅ አስቀድሞ መጠንቀቅ የሚሉት ነገር አለና እንደዛ ነው፣ መጠንቀቅ ነው የሚሻለው። እና ወደ ጉዳይ ስመለስ ጽጌረዳ እዛ ቦታ ላይ ሄዳ ያገኘችው ነገር እና እሷ ቪዲዮ ብላ የቀረጸችው ቪዲዮ አይገናኝም። እና ብዙ ሰው ያስቆጣ ነገር ነው። አንዳንዴ የሆነ ባህልን ሳናቅ እንደዚህ ነው ብለን ብቻ ገምተን ገብተንበት የዛን ሰው ባህል የዛን ሰው እንትን ማበላሸትም ተገቢ አይደለም። ከዛ በቃ እንደዛ አረገች። ጽጌም አባቶችን አምጥታ ይቅርታ ጠየቀች ህዝቡን። እና ይቅርታ ስለጠየቀች ሁላቸውም ይቅርታዋን ይቀበሏታል ብዬ አስባለሁ። የኢትዮጵያ ህዝብ ይቅርታ ልብ ያለው ህዝብ ነው። ይሄ ደጋግ ህዝብ ጊዜ መጥቶ ያው ክፉ አረገው እርስ በራስ መነሳት እንትን አለ እንጂ ደጋግ ህዝብ ነበረና እና ይቅርታ ያደርግላታል። ያው ጽጌረዳ ከዚህ ስራሽ ተቆጥበሽ እንግዲህ ወደፊት አስተማሪና አዝናኝ እንደ ድሮ በቃ እንደ ፈንዲሻ ሆነሽ እንደምታስተላልፊ ተስፋ እናደርጋለን። እንደውም የኔ ውድ ቤተሰቦች ይሄን የዩቲዩብ ቻናል አሳድጉልኝ፣ ሰብስክራይብ አርጉኝ፣ ላይክ አርጉኝ እና እስካሁን ጊዜ ሰጥታችሁ ስላዳመጣችሁኝ አመሰግናለሁ። ባላችሁበት ሰላማችሁ ይብዛ። እግዚአብሔር ከእናንተ ጋር ይሁን እና ወዳችኋለሁ። መልካም ጊዜ። አንገትሽ ላይ አድርጊኝ እንደ ማር ተሬዛ ወዲህ ወዲያ እንዳልል አደብ እንደገዛ የባን በጭራሽ ላምጣ ስል ኑሮቴንም በተንኩ እያለኝን ንብረቴንም ሸጥኩኝ። ላምጣ ስል ራሴን በተንኩኝ።